አምላክ እግዚአብሔር ስሙ በ22 ፍጥረታት አንደበት ከእናቱ ከድንግል ማርያም ጋር የተመሰገነ ይሁን። የትምህርታችን መነሻ ርዕስ የሚሆነው ወያቀውም አባከአ በየማኑ ወአጣሌ በጸጋሙ ወደ አማርኛ ሲተረጎም በጎችን በቀኙ ፍየሎቹን በግራ ያቆማቸዋል ይላል። ቃሉ የሚገኘው የማቴዎስ ወንጌል ምዕራፍ 25 ከተራ ቁጥር 33 ላይ ስትመለከቱት የሚገኝ ኃይለ ቃል ነው። ይህንን ታሪክና ይህንን ምሳሌ ተኮር ትምህርት ያስተማረው ወይም የጻፈው ወንጌላዊ ቅዱስ ማቴዎስ ነው። ይህን ቃል ወንጌላዊ ቅዱስ ማቴዎስ ስለ ኃጥአንና ስለ ጻድቃን በምሳሌ ያጻፈበት የወንጌል ክፍል ነው። እንዲህ ይላል። በዚያን ጊዜ የሰው ልጅ በክብር በጌትነት ከአእላፍ መላእክት ጋር ይመጣል። አሕዛብም ሁሉ ይሰበሰባሉ። እረኛም በጎችን ከፍየሎች እንደሚለይ እርሱም ይለያቸዋል። በጎቹን በቀኙ ፍየሎቹን በግራ ያቆማቸዋል እያለ ይቀጥላል። በፍየሎችና በበጎች እየመሰለ ለሰማዕያኑ ትምህርቱ እንዲረዳ ሰማዕያኑ በሚያውቁትና በሚገባቸው መንገድ እንዲረዱት ግልጽ እንዲሆንላቸው በፍየሎችና በበጎች እየመሰለ ያስተማረበትን እናገኛለን። የሰው ልጅ በዚያን ጊዜ የሰው ልጅ በክብሩ በሚመጣ ከአእላፍ መላእክት ጋር ይመጣል፣ አሕዛብም ይሰበሰባሉ አለ። የሰው ልጅ የሚለው መድኃኔዓለም ክርስቶስን ነው። ፍጹም ሰው ፍጹም አምላክ ስለሆነ የሰው ልጅ እያለ ወልደ እጓለ እመሕያው ክርስቶስ እያለ ይገልጸዋል መጽሐፉ። ስለዚህ በክብር በሚመጣ ጊዜ ከአእላፍ መላእክት ጋር ይመጣል አለ። ክርስቶስ እንደዛ እዚህ በፊት እንደመጣው በትውሰብና አይመጣም። ያን ጊዜ በሚመጣበት ጊዜ በክበበ ትስብእት በግርማ መለኮት። በክበበ ትስብእት ስንል የሰው መጠን በያዘ የሰው ልክ የሰው መጠን በያዘ አመጣጥ ይመጣል መጠኑ። ነገር ግን እዚህ በፊት እንደነበረው አይሁድ ምራቅ ይተፉበት እንደነበረው፣ ይሰቅሉት ይገርፉት እንደነበረው፣ ያስሩት ይጥሉት እንደነበረው፣ ያንገላቱት እንደነበረው አይደለም። ያን ጊዜ በትሑት ሰብእና ስለነበር ነው። አመጣጡም ራሱን ዝቅ አድርጎ ስለመጣ። እዚህ በኋላ ግን አመጣጡ በሚያስፈራ በሚያስደነግጥ በሚያንቀጠቅጥ ሁኔታ ነው የሚመጣው። በዕለተ ምጽአት ጊዜ በሚያስፈራ በሚያስጨንቅ በሚያስደነግጥ አገላለጽ ይገለጻል። አመጣጡ እንዲህ ነው። ሲመጣም አእላፍ መላእክት አጅበውት ይመጣሉ። ያን ጊዜ ሄሮድስ ያስፈጃቸው ሕፃናት መስቀሉን ተሸክመው ይመጣሉ። ለፍርድ ነው። ለፍርድ እነሱም ዋጋቸውን ሊያገኙ ክብራቸውን ሊያገኙ መስቀሉን ተሸክመው ይመጣሉ። መስቀሉን አሸክመው ይመጣል። የተቸነከረበት ችንካሩ ይቀርባል፣ አብሮ ይመጣል። የተወጋበት ጎኑን የተወጋበት ጦር አብሮ ይመጣል፣ ይቀርባል። በዚህ መንገድ ሲመጣ አሕዛብ ሁሉ ይሰበሰባሉ አለ። አሕዛብ እያለ የሚጠራቸው ያን ጊዜ የተሰበሰቡትን ኃጥአንን ነው፣ ኃጢአተኞችን። እናም በመጣ ጊዜ አለ እረኛ በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎቹን በቀኙ ፍየሎቹን በግራ ያቆማቸዋል አለ። በጎች የተባሉ ጻድቃን ናቸው። በጎች የተባሉ ቅዱሳን ናቸው። በጎች የተባሉ መልካም ሰዎች፣ ደጋግ ሰዎች፣ በመልካም ስነ ምግባር የኖሩ ሕገ እግዚአብሔርን የፈጸሙ ናቸው። ፍየሎች የተባሉ ደግሞ በፍየሎች የተመሰሉት ኃጥአን ናቸው። ኃጢአተኞችን በፍየል ይመሰላቸዋል። እንዴት በበግ መሰላቸው ጻድቃንን ብለን ስናይ ኃጢአተኞችንስ እንዴት በፍየል መሰላቸው ስንል ብዙ ምሳሌዎች ብዙ የሚመሳሰሉበት ድርጊት አለ። በግ እንደሚታወቀው በግ ደግ ናት። በግ የዋህ ናት። ጻድቃንም የዋሆች ናቸው። የዋሆች ናቸው፣ ደጎች ናቸው።
ሌላው በጎች የራሳቸውን በጎች ላታቸውን ሀፍረተ ሥጋቸውን በራሳቸው ይሰውራሉ። ጻድቃንም ደግሞ የራሳቸውን ኃጢአት በንስሐ የወንድማቸውን የሌላውን ኃጢአት ደግሞ በትዕግስት ታግሰው አይተው እንዳላዩ ሰምተው እንዳልሰሙ አውቀው እንዳላወቁ ያንን ሰውረው ዝም ይላሉ። አይሰረስሩትም፣ አይበትኑም። የሰውን አበሳ አይሰረስሩም። ስለ ሰው አበሳ ስለ ሰው በደል ሲያወሩ አይውሉም። ጊዜያቸውን በሰው በደል በሰው ኃጢአት አያጠፉም ጻድቃን። ሌላው በግ የምትኖርበት ደጋ ነው። በግ ደጋማ ቦታ ይወዳል። የደጋ በግና የቆላ በግ የተለየ ነው። ደጋ መርቢያው ነው። ደጋ መኖሪያው ነው። ቀዝቃዛ ቦታ ትወዳለች። የጻድቃንም ደግሞ እንዴት ነው ተመሰሉ ስንል የጻድቃንም መኖሪያቸው ደጋ መንግስተ ሰማያት ደጋ አጸደ ገነት ናት እና በግ ይህንን ደጋውን ብርዱንም ቅዝቃዜውንም ዝናቡንም አትሰቀቅም። መከራቻይ መከራ ታጋሽ ናት በግ። ጻድቃንም በዚህ ምድር ላይ ረሃቡን፣ ጽሙን፣ የሰውን የሚያመጣውን ተግዳሮት ሁሉ ታግሰው ችለው አይተው እንዳላዩ ሰምተው እንዳልሰሙ ሁሉም ታግሰው የሚችሉ ጻድቃን ብዙ ነገር አውቀው እንዳላወቁ አይተው እንዳላዩ ችለው እንዳልቻሉ አቅም እንደሌላቸው ሁሉም መከራ ተሸክመው ያሳልፉታል። ስለዚህ በበጎች የተመሰሉት ሌላው ይህ ነው። በግ ጉዞዋን እያት ተመልከቷል። አንገቷን ደፍታ ነው የምትሄደው። አንገቷን ደፍታ ጉስስ እያለች ነው የምትሄደው። በግ ቀና ብላ ማየት አትፈልግም። ዝቅ ብላ አንገቷን ደፍታ ነው የምትሄደው በግ። ጻድቃንም ደግሞ በተለያየ ነገር በትዕቢትም ሆነ በተለያየ ነገር ራሳቸውን ከፍ አድርገው አይሄዱም። ዝቅ ብለው ቅድም የገለጹት ጋር ይሄዳል። ራሳቸውን አዋርደው ዝቅ አድርገው መሬቱን እያዩ ይሄዳሉ። መሬቱን ስንል በኋላ ሞት አለብኝ፣ ወደዚህ መሬት እመለሳለሁ፣ ከዚህ መሬት ተፈጥሬያለሁ፣ ከአፈር የተሰራው አፈር ነኝ፣ በኋላም ደግሞ ወደዚህ መሬት እመለሳለሁ ሲሉ ሞታቸውን ያስባሉ ለማለት ነው። በግ መሬቱን ዝቅ ብላ እያየች እንደምትሄድ ጻድቃንም ደግሞ ሞታቸውን ያስባሉ፣ መቃብራቸውን ያስባሉ። ወደ አፈር እመለሳለሁ፣ አፈር ነኝ፣ በኋላም አፈር እመለሳለሁ ይላሉ። በዚህ ነው የተመሰሉበት። በቀኝ ያቆማቸዋል አለ። ቀኝ ማለት ክብር ማለት ነው። ትርጉሙ ቀኝ ማለት ክብር ማለት ነው። በክብር ያቆማቸዋል ለማለት ነው እንጂ በቀኙ ከሱ ጋር ምናልባት ያን ጊዜ በፍርዱ ሰዓት ሊሆን ይችላል። በኋላ ግን እሱ ጋር አብረው በቀኝ መቆም መኖር አይቻልም። የእሱ ጽርሐ አርያም ነው። ምንም በዓለሙ ሙሉ ቢሆንም እንኳን በዚህ ልክ ነው በዚህ የለም በዚህ አለ ባይባልም በዓለሙን እንደ እንቁላል በመሃል እጁ ጭብጥ አድርጎ የያዘ አምላክ ቢሆንም የእሱ የክብር መገለጫው ጽርሐ አርያም ነው። የጻድቃን ደግሞ መንግስተ ሰማያት ናት ወይም ኢየሩሳሌም ሰማያዊት። ስለዚህ በቀኝ ያለውን በክብር ለማለት ነው። በክብር ያቆማቸዋል፣ በክብር ያውላቸዋል፣ በክብር ያኖራቸዋል፣ ክብርን ያጎናጽፋቸዋል ለማለት ነው። ሌላው በቀኝ ሲል ቀኝ ቅን ነው፣ ቀኝ ፈጣን ነው፣ ቀኝ ኃያል ነው እና እንደ ጻድቃንም በጎ ስራ ለመስራት መልካም ነገር የሆነ ነገር ሁሉ ለማድረግ ለጾም፣ ለጸሎት፣ ለምጽዋት ለዚህ ቀኖች ናቸው። ሌላው እነዚህ ቀኝ ኃያል እንደሆነም ሁሉ ጻድቃንም መልካም ስራ ለመስራት በጣም ብርቶች ናቸው። አይታክቱም፣ አይደክሙም። ሌላው ፍየሎች የተባሉ ትንንያቸው ፍየሎች የተባሉ ኃጥአን ናቸው። ፍየሎች እንዴት መሰላቸው? በፍየሎች እንዴት መሰላቸው? እንዴት ገለጻቸው ብለን ስንል ፍየል ያለችበት አካባቢ ሁሉ ይታወቃል። ቀባጣሪ ናት። ምላሳት ቀባጣሪ 3 ሆና 30 ትመስላለች ስትቀባጥር። የፍየል ምላስ ኃጥአንም ቀባጣሪዎች ናቸው። ሳይጠሯቸው ይመሰክራሉ። ያላዩትን ለመናገር ይጓጓሉ፣ ይቸኩላሉ፣ ይፈጥናሉ፣ 30ውን ይቀባጥራሉ። ትዕግስት የሚባል ነገር የለም ከኃጥአን ዘንድ። ስለዚህ ፍየል ቀባጣሪ እንደሆነች ኃጥአንም ቀባጣሪዎች 30ውን መቀባጠር 30ውን መለፍለፍ እንዲህ ናቸው። በዚህ ነው የተመሰሉበት። በዛ ሌላው ፍየል ቅድም በግን አይተናታል። ዝቅ ብላ ነው የምትሄድ አንገቷን ደፍታ። ፍየል ግን ቀና ብላ ሰማይ እያየች ነው የምትሄደው። ሰማይ እያየች ኃጥአንም ትዕቢታቸው
ወደ ላይ ከፍ ከፍ የሰው ቅጠል መስሎም ትንኝ መስሎም አይታያቸውም። በግራ ያቆማቸዋል ያለው ግራ ምንድነው? ሐሳር ነው። ሐሳር ስቃይ በግራ ያቆማቸዋል ሲል በሐሳር በስቃይ ያቆማቸዋል። ግራ ነው። ግራ ደካማ ነው። ኃጥአንም መልካም ስራ ለመስራት በጎ ስራ ለመስራት ደካማዎች ናቸው። የደከሙ ደካማዎች ናቸው። በግራ መብላት ተገቢ አይደለም፣ አይፈቀድም። በግራ መላበስ ተገቢ አይደለም፣ አይፈቀድም። የኛ ሁለንተናችን ክርስቲያን የሆነን ሁሉ ቀኝ ነው። አለባበሳችን ሁሉ በቀኝ፣ ምንበላበት ሁሉ በቀኝ፣ ምንጽፍበት ሁሉ በቀኝ ቀኝ ነው። ሁሉ የኛ መግለጫችን የክርስቲያኖች ክርስቲያን ከሆነ ቀኝ ነው መግለጫችን። ግራ እንደ ልማድ ሆኖ ምናልባት በልምድ ያደገባቸው ካልሆኑ በቀረ ተገቢ አይደለም። ግራ ጠማማ ነው የሚገለጽበት፣ ግራ ጠማማ ነው ይላል። ኃጥአንም መልካም ነገር ለመስራት ጠማማዎች ናቸው፣ ጠማማዎች እና ሁላችንም አስተሳሰባችን ሁለንተናችን ሁሉ ቀኝ ቀኙን መሆን አለበት፣ በግራ መሆን የለበትም። ኃጥአን ብዙ ጊዜ በግራ የተመሰሉት የሚወቀሱት የሚተቹት ካስተሳሰባቸው እስከ ጉዟቸው ከመነሻቸው እስከ መድረሳቸው ድረስ ግራውን ይዘው በግራው ስለሚኖሩ ነው። በዚህ መንገድ በግራ ያቆማቸዋል፣ በግራ ያቆማቸዋል እያለ ይላል። በቀኝና በግራ ሲያቆማቸው ደግሞ ቅድም እንደተገለጸው እረኛ ፍየሎቹን በጎቹን በቀኝ ፍየሎቹን በግራ ያቆማቸዋል እንዳለው ዱላ ይዞ አይደለም። ዱላ ይዞ አንቺ በዚህ ቁሚ፣ አንተ በዚህ ቁም፣ አንተ በዚህ ቁም፣ አንተ በዚህ ቁም እያለ አይደለም። ቃሉ ነው የሚለያቸው፣ ስራቸው ነው የሚለያቸው። ያን ጊዜ የራሱ አምላካዊ ቃሉ በስራቸው በግራ እንዲቆሙ ያደርጋቸዋል፣ ስራቸው በቀኝ እንዲቆሙ ያደርጋቸዋል። ማንም ሳይናገራቸው ስራቸው ያቆማቸዋል። ኃጥአን በግራ በኩል ከቁራ 7 እጅ ጠቁረው፣ ጻድቃን ደግሞ በቀኝ በኩል ከፀሐይ 7 እጅ አብርተው ይቆማሉ። ይሄ የስራቸው ውጤት ነው፣ የድካማቸው ውጤት ነው። ያን ጊዜ ጻድቃን በቀኝ ቁመው ኃጥአን በግራ ቁመው ስራቸው ለይቷቸው የሚቀጥሉ ቃለ ምልልሶች አሉ። ጊዜ ግን ይበቃ አይመስለኝም፣ በቆይታ እንተው። በ40 ቀን የወረደ ጽንስ ሳይቀር ነው፣ የወረደ ጽንስ ሳይቀር በቀኝ በኩል ይቆማል። በ40 ቀን የወረደ ጽንስ ሳይቀር ዛሬ ሰዎቹ ቃቃ ጨዋታ የሚጫወቱበት፣ ሰዎቹ እንደ ተራ እንደ ውሃ የሚያፈሱት በአምላክ ዘንድ በአምላክ ቃል ረጅም አጭር፣ ወፍራም ቀጭን፣ ቀይ ጥቁር የለም። ሁሉም በ40 ቀን ተስዕሎተ መልክ የተፈጸመበት ሕፃን ሳይቀር የወረደ ሕፃን ሳይቀር በቀኝ በኩል ይቆማል። ያን ጊዜ በቀኝ በኩል ቆሞ ይፋረዳል። ያን ያስወረደውን ያወረደችውን ያስወረደውን ሁሉ ይህን ሁሉ ይካሰሳል፣ ይዋቀሳል። አንዳንዴ እንደ ፋሽን ሆኖ ዛሬ የሰው ልጅ እንደ ተራ አድርጎ ስንቶቹ ነፍሶች ስንቶቹ ሕፃናት ፈሰዋል፣ ስንቶቹ ሕፃናት ወርደዋል፣ ስንቶቹ ሕፃናት በየሽንት ቤት ወድቀዋል። አለመታደል ሆኖ ያሳዝናል። እኛ ትልቅ ሰው ነው ይካሰሳል፣ ያስወቅሳል፣ ያስፈርዳል የምንለው ቁሞ የሄደውን የተወለደውን ብቻ ሊሆን ይችላል። በአምላክ ዘንድ አይሰራም። እንደ መጽሐፍ በ40 ቀን ጀምሮ ተስዕሎተ መልክ ይፈጸማል። ተስዕሎተ መልክ ይፈጸምለታል። ንድፎ ሁሉ ነገር ይዘጋጃል። እንደ ጭራ ቀጥሮ ሁሉ ነገር ከላይ ከራሱ እስከ እግሩ ድረስ ሁሉም ነገር በንድፍ ይታያል። በዚያ ላይ ይቀመጣል። ከዚያ ይህ ያን ጊዜ የወረደ ጽንስ በፍርድ ቀን ወንዶቹ የ30 ዓመት ጎልማሳ አካል ይዘው፣ ሴቶቹ የ15 ዓመት ቆንጆ አካል ይዘው ይነሳሉ። እዛ ይነሱና ይህ የወረደ ጽንስ ይካሰሳል፣ ይዋቀሳል። ያስወረደ ፍርዱን ዋጋውን ያገኛል። ይህንን ነው ልናውቅ የሚገባ። ከባድ ነው፣ ከባድ ቅጣት አለው። እንደ ተራ ነገር አንየው። ስንት ለዚህ ስራ የተሰማሩ አሉ፣ ስንት መካሪዎች አሉ። አይደለም ያስወረደው አካል በሀሳብ የተባበረው ሁሉ በሀሳብ የተባበረው ይህን ሀሳብ ያመነጨው እንዲህ ተከስቶ እንባ በእንባ እንዲህ ሆኖብኝ
በውጭ የነበረ ጓደኛዬ እንዲህ አድርጎ ሸሸ፣ የውጭ ጓደኛዬ እንዲህ አድርጎ ሸሸ። ይህ ሲፈጠር አይሰራም። መጀመሪያ ተጠንቅቆ መግባት፣ በኋላም ደግሞ ከቀጠለ አይጎዳም እኮ ሲሆን ንጉሥ ሊሆን ይችላል፣ ጳጳስ ሊሆን ይችላል፣ ሀገር የሚያስከብር ሊሆን ይችላል። ጠቃሚ ትልቅ ደረጃ ላይ ውሎ ችግርን የሚያስወግድ የሚጦር ልጅ ሊወለድ ይችላል። ስለዚህ ያ በክብር ተወልዶ በክብር ካደገ ዋጋ የሚገኝበት ይሆናል። ከወረደ ግን ከባድ ነው። ይህ ነው እንደ ፋሽን ታይቶ ዛሬ አሳዛኝ የሆነው ነገሮች ሁሉ ምስቅልቅል እያሉ የሄዱት እና ያን ጊዜ አምሮ ይቆማል፣ ይካሰሳል። ይህንን ያደረጉ ደግሞ በግራ በኩል ቆመው ደግሞ ዋጋቸውን ያገኛሉ። የሚለያቸው ደግሞ ወደዚያ እንዲለዩ የሚያደርጋቸው የገዛ ስራቸው። ወደ መጨረሻው ሲሄዱ ደግሞ ማን ያወርዳቸዋል? የራሳቸውን እንባ ውርዶ ወደሚወርዱበት ወደ ተዘጋጀላቸው ቦታ ያወርዳቸዋል። እንባቸው አሚሃ ይከውን ጋር ዘጅ በቁ ጋር ያለው የማይጠቅም እንባ፣ የማይረባ እንባ ያራሱ ወርዶ ይወስዳቸዋል። እና ስለዚህ ሁላችንም በግራ በኩል እንዳንቆም ቁመተ የማን እንድንቆም በክብር እንድንቆም ሁላችንም የጻድቃንን መንገድ የጻድቃንን ጉዞ ይዘን በቀኝ ጎዳና ተጉዘን ክብር እንድናገኝ እግዚአብሔር መልካም ፈቃዱ ይሁንልን። የሰማነውን በልቡናችን መዝገብ ይጻፍልን። ከኃጥአን እድል ፋንታ ይሰውረን፣ የጻድቃንን እድል ፋንታ ያድለን። ወስብሐት ለእግዚአብሔር።